ከኢትዮጵያ ውጭ የመስቀል የደመራ በዓል በአረብ ያውም በእስላማዊት ሀገር በኢራቅ ይከበራል ብላችሁ ምን ይሰማችኋል? ኢራቅ ሲባል እጅግ የምናስበውና የምናስታውሰው የተንሰራፋው አብዛኛው ህዝቧ እስላም የሆነባት እስልምናም የሚሰበክባት ሀገር እንደሆነች አድርገን ልናስብ እንችል ይሆናል። እኛ ኢትዮጵያውያኖች የመስቀል የደመራን በዓል እንደምናከብረው ያለ የአከባበር ስነ ስርዓት፣ ተመሳሳይ ታሪክ፣ ተመሳሳይ የአከባበር ስነ ስርዓት ይዘው የኢራቅ ክርስቲያኖች ደመራን በመደመር እንጨት ሰብስበው በማምጣት በችቦ ብርሃን ንግሥት እሌኒ የክርስቶስን መስቀል ለማግኘትና ለማውጣት የሄደችበትን የእምነት ጉዞን በተመለከተ እነዚህ በኢራቅ ውስጥ የሚገኙ ክርስቲያኖች ደመራ እያከበሩ ይገኛል። ዘንድሮ የቤተ ክርስቲያናችንን ከፍታ የምንገልጥበት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን በኢትዮጵያ ብቻ የታጠረ ትውፊትና አከባበር ሳይሆን ያላት ዓለም አቀፍ መሆኗን የሚያረጋግጡ ብዙ ስርዓቶች እየተገለጡና እየመጡ ያሉበት ሁኔታ ነው የሚገኘው። ይህ የመስቀል የደመራ በዓል በኢትዮጵያና በኢራቅ ብቻም ሳይሆን በአጎራባች በሆኑ አረብና እስላማውያን በሆኑ ሀገራቶች እንደ ሶሪያ፣ እንደ ሊባኖስ በመሳሰሉት ሀገራቶችም እኛ ኢትዮጵያውያን እንደምናከብረው ችቦን ደመራን እንጨት በመደመር በመሰብሰብ ምሽት ላይ ደግሞ የደመራውን ችቦ ብርሃን በማንደድና ብርሃኑን በማብራት መስቀሉ እንደተገኘ በቁፋሮ እንደወጣ የንግሥት እሌኒን ታሪክን እያሰቡ እየዘከሩ የኛ የኢትዮጵያውያን ኦርቶዶክስ ክርስቲያኖች ታሪካችን፣ ባህላችን፣ ትውፊታችን ምን ያክል ትክክለኛና እውነት መሆኑን የምንረዳበትን ምልክትና ማስረጃዎችን በብዙ የዓለማችን ክፍል እያገኘን እንገኛለን። እስከ ዝግጅቱ ፍጻሜ ድረስ ከኔ ጋር አብራችሁ ብትቆዩ በኢራቅ እየተከበረ ያለውን የመስቀል የደመራን በዓል በተመለከተ እጅግ በጣም አስገራሚ የሆኑ መረጃዎችን በዚህ ዝግጅት ታገኙበታላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ኢትዮጵያውያን ክርስቲያኖች ሁሌ በየዓመቱ መስከረም 16 የጌታችን የኢየሱስ ክርስቶስን መስቀል ንግሥት እሌኒ ለማውጣትና መስቀሉን ለማግኘት የሄደችበትን የተጓዘችበትን ጉዞና የፈጸመችውን የእምነት ተግባሯን በተመለከተ ኢትዮጵያውያኖች መስከረም 16 ችቦውን በመሰብሰብ ደመራውን በመደመር በብርሃኑና በዕጣኑ ጢስ አዲስ ዓመት መምጣቱን ብርሃን መገለጡንና የክርስቶስን መስቀል እንደተገኘ የንግሥት እሌኒን ታሪክ እያሰበች ቤተክርስቲያናችን በደመራ በችቦ ብርሃን የመስቀልን በዓል ታከብረዋለች። አሁን ይህ በደመራ በችቦ ብርሃን የሚከበረው የመስቀል በዓል ከኢትዮጵያ ውጭ ባሉ እጅግ በጣም በርቀት ባለችው በመካከለኛው እስያ የምትገኘው እስላማዊት አረብ በሆነችው ሀገር በኢራቅ ምድር ደግሞ በተመሳሳይ ሰዓት፣ በተመሳሳይ አከባበር፣ በተመሳሳይ ታሪክ ይህ የመስቀል ደመራ በዓል በኢትዮጵያ እንደሚከበረው ባለ የአከባበር ስነ ስርዓት በሀገራቸው ዛሬ እየተከበረ ይገኛል። በጣም የሚገርሙ ነገሮች ነው እየሰማን ያለ ነው። ቤተክርስቲያናችን ምን ያክል እውነተኛና ትክክለኛ አስተምሮ ላይ እንዳለች የምንረዳባቸው ብዙ ማረጋገጫ ምልክቶችን እያገኘንና እየተመለከትን እንገኛለን። እንግዲህ አስቡ፣ ኢራቅና ኢትዮጵያ በድንበር የሚጎራበቱ ሀገራቶችም አይደሉም። በጂኦግራፊም በጣም የተራራቁ ሀገራት ናቸው። ግን ኢትዮጵያ ውስጥ የሚከበረው የመስቀል የደመራ በዓል ከኢትዮጵያ እጅግ በብዙ ርቀት ላይ የምትገኘው አረባዊት ያውም እስላማዊት በሆነችው በኢራቅ ምድር ላይ በዓሉ በተመሳሳይ አከባበር ስነ ስርዓትና ታሪክ በሚገርም ሁኔታ በዓሉ በኢራቅ ምድር ላይ እየተከበረ ይገኛል። የሚገርም ነገር ነው። እንግዲህ ንግሥት እሌኒ ይህንን በዓል እንዴት እንዳከበረችው በብዙ ታሪክ ሲነገር ሰምተናል። እሌኒ መስቀሉን ለማግኘትና ለማውጣት ከሮም ተነስታ ኢየሩሳሌም ድረስ የተጓዘችው ጉዞ በቤተ ክርስቲያናችን ስንክሳር፣ በቤተ ክርስቲያናችን መጽሐፍትና ገድላት ላይ ሲጻፉ ብዙዎች ለመተቸትና ለመውቀስ ይነሳሉ። ይህ ተረት ተረት ነው፣ ይህ እውነት ያልሆነ ነው ብሎ ይናገራሉ። በዚህ በ21ኛው ክፍለ ዘመን ቴክኖሎጂ የቤተ ክርስቲያናችን መረጃ ሰንዶ በመያዝ ብዙ አስገራሚ መረጃዎችን እያሰማንና እያስመለከተን ይገኛል። እንግዲህ ንግሥት እሌኒ መስቀሉን ለማግኘት የሄደችበትና የተጓዘችበትን ታሪክ በተመለከተ ይህንን ጉግል ላይ ብትመለከቱ
እነዚህ የምንመለከታቸው ኢራቃውያን ክርስቲያኖች በዓሉን ለማክበር መነሻ የሆናቸው ታሪክ የንግሥት እሌኒ የመስቀሉ ፍለጋ ታሪክ ነው። መስቀሉን ፍለጋ ከሮም እስከ ኢየሩሳሌም ድረስ እንዴት እንደተጓዘች፣ መስቀሉን ደግሞ ለማግኘት ደግሞ ኪራኮስ በመከራት ምክር መሰረት ችቦን እንጨቶችን ሰብስባና ደመራውን ካቃጠለች በኋላ በደመራው ላይ እንደገና የዕጣን ጢስ በመጨመር ያ የዕጣን ጢስ ወደ ሰማይ ከወጣ በኋላ የክርስቶስ መስቀል አይሁዳውያን ቀብረው የጣሉበትን ስፍራ የዕጣኑ ጢስ ከደመራው ብርሃን በመውጣት እንደጠቁማት ይህን ታሪክ ለዘመናት በቤተ ክርስቲያናችን ስንማረው በየዓመቱም ስናከብረው ኖረናል። አሁን ደግሞ ከኢትዮጵያ ውጭ ያሉ እነዚህ የኢራቅ አረብ ክርስቲያኖች እንዴት ይህንን ታሪክ ቢያገኙት ነው? እንዴት ይህንን በዓል አከባበር ቢቀበሉትና መረጃ ቢያገኙበት ነው ለሺህ ዘመናት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከዛሬ ድረስ ያቆዩትና ያጸኑት ብለን እጅግ በጣም እንድንገረምና እንድንድንቅ ያደረገ ክስተት ነው ዛሬ እየሰማን ያለ ነው። ኢራቃውያን ክርስቲያኖች በተለይ በሰሜኑ የኢራቅ አካባቢ ክርስቲያኖች በእርግጥ በብዛት ይገኛሉ። ሞሱል በተባሉ ቆራቆሽ ተብለው በሚጠሩ የኢራቅ ከተሞች ክርስቲያኖቹ እጅግ በጣም ጠንካራ መሰረት ያላቸው በመከራና በፈተና ውስጥ እያለፉ ከጽንፈኞችና ከአሸባሪዎች ጋር እየተፋጠጡ የሚመጣባቸውን መከራና ውጣ ውረድም እያለፉ ይህን ጥንታዊ የሆነ ቤተክርስቲያናቸውን ስርዓት ጠብቀውና አጽንተው በማቆየት ደረጃ ኢራቃውያን በብዙ ሀገራቶች ያልተለመደ ብዙ ሀገራቶች ከማሰብና ከመዘከር እንደ ታሪክ ከማውራት በቀር በግልጽ በተግባር የማያከብሩትን ይህንን በዓል አነስተኛ ቁጥር ያላቸው እንደ ኢትዮጵያ ክርስቲያኖች በግልጥ በአደባባይ ወጥቶ ሲያከብሩ ስንመለከት በእውነት እግዚአብሔር በምድር ላይ ዘርና እርሾን እንዳስቀረ የቤተ ክርስቲያን ስርዓትና ትምህርትም ሳይጠፋና ሳይናወጥ በዓለም እስከ መጨረሻው ዘመን ድረስ ጸንቶ እንዲቆይ ብዙ ድንቅ ነገሮችን እያደረገ እንዳለ እንረዳለን፣ እንመለከታለን ማለት ነው። እንግዲህ ኢራቃውያን ይህን የመስቀል የደመራን በዓል ለማክበር ብዙ ሂደቶችና ምክንያቶችን ያደርጋሉ። በአካባቢያቸው ባለ ከፍታ ቦታ ላይ የጌታችን ኢየሱስ ክርስቶስን መስቀል በመትከል በብርሃን ከፍታ ቦታውን እንዲንቆጠቆጥና እንዲያሸበርቅ ያደርጉታል። የዕለት ዕለት በዓሉ በቀረበበት ሰዓትና ጊዜ ኢራቃውያን ክርስቲያኖች ከየአጥቢያቸው ከየደብራቸው በመሰባሰብ ልክኛ ወደ መስቀል አደባባይ እንደምንተመውና የመስቀሉን ብርሃን ለማክበር እንደምንወጣው ሁሉ ኢራቃውያን ክርስቲያኖች ችቦው ደመራው ወደሚለኮስበት ስፍራ ላይ መስቀል ተሸክመው ቅዱሳት ስዕላትን ይዘው በምስጋናና በዝማሬ ወደ መስቀል አደባባይ ወደ ደመራው ስፍራ ይወጣሉ ማለት ነው። እንዲህ ባለው ጉዞ እየተጓዙ ያንን ስነ ስርዓት ከቦታው ላይ ደርሰው ይፈጽማሉ። በምህላ በጸሎት በትምህርት በዝማሬ በምስጋና ኢራቃውያን ይህንን ታሪክ የተፈጸመበትን ሁነትን እያሰቡ ያከብራሉ ማለት ነው። በጣም የገረመኝ በጣም የደነቀኝ ነገር ደግሞ ማለት ነው ንግሥት እሌኒ መስቀሉን ቆፍራ ካወጣች በኋላ ያገኘችው 3 መስቀል እንደነበር ነው ታሪክ የሚነግረን። ይህን ለዘመናት በቤተ ክርስቲያናችን ታሪክ ስንማር ኖረናል። ንግሥት እሌኒ መስቀሉን ቆፍራ ካወጣች በኋላ 3 መስቀል ነው ያገኘችው። አንዱ የክርስቶስ መስቀል ነው። ሁለቱ ደግሞ በክርስቶስ ግራና ቀኝ ተሰቅለው የነበሩት የፈያታዊ ዘማያንና የፈያታን ዘጸጋ መስቀል ነበርና ትክክለኛውን የክርስቶስን መስቀል ደግሞ ለማወቅ ያደረገችውና የተጠቀመችበት ዘዴ ምንድነው? መስቀሉን በሕሙማን ላይ፣ መስቀሉን በድውያን ላይ፣ መስቀሉ በሙታን ላይ ታስቀምጥ። ከነዛ ውስጥ አንዱ ብቻውን የክርስቶስ መስቀል ሙታንን ያስነሳ ነበር፣ ድውያንን ይፈውስ ነበር፣ ለምጻሞችን ያነጻ ነበር። ስለዚህ ከሶስቱ መስቀል ውስጥ አንዱ መስቀል ብቻ ይህንን ተአምራትና ድንቅ ነገርን በማድረጉ ትክክለኛው የክርስቶስ መስቀል እንደሆነ ንግሥት እሌኒ በዚህ ዘዴ ነበር የለየችው። ይህን ታሪክ ነው ስንሰማ ይኖር ነው ያደግነው። አሁን ተመልከቷቸው ኢራቃውያን ክርስቲያኖች መስቀሉ ተቆፍሮ ሲወጣ 3 መስቀል ነው የተገኘው። ከ3ቱ መስቀል ትክክለኛው የክርስቶስ መስቀል የቱ ነው ለማለት ንግሥት እሌኒ የተጠቀመችበት ዘዴ በተግባር በድርጊት በበዓሉ ስነ ስርዓት ላይ ድራማዊ በሆነ ትምህርት ይህን እንቅስቃሴ ነው የሚያደርጉት። እንግዲህ ተመልከቱት። መስቀሉ ተቆፍሮ ወጣ ለማለት ያቀረቡት ምሳሌያዊ አገላለጥ መስቀሉ ከተደበቀበት በመጋረጃ ጨርቅ እንደምትመለከቱት ያነሱታል ማለት ነው። ከመስቀሉ ጎን የተኛ የሙታን ምሳሌ ሆኖ የተኛ አንድ ሰው አለ። ከነዚህ ከ3ቱ መስቀሎች እየመጡ ተራ በተራ ሲነካው ከሞት ያስነሳው ይህ መስቀል ትክክለኛው የክርስቶስ መስቀል እንደሆነ ንግሥት እሌኒ የተጠቀመችበትን ዘዴ
እኛ የሰማነውን እኛ የተማርነውን ቤተክርስቲያናችን ለሺህ ዘመናት ያስተማረችውን ትምህርት ኢራቃውያን አረብ ክርስቲያኖች ተመልከቱ። አሁን እኛ ስንናገር ይህን ማንም የሚያምን የለም። ይሄ ተረት ተረት ነው፣ ይሄ ልብ ወለድ ነው የሚናገሩ ሰዎች ለኢራቅ ክርስቲያኖች ከኢትዮጵያ ማን ሂዶ ቢነግራቸው ነው? ከኢትዮጵያ ምን አይነት መርጌታ ሂዶ ቢሰብካቸው ነው? ይህንን ታሪክና ይህን ምሳሌነት በዚህ በዓል አከባበር ስነ ስርዓት ላይ እነዚህ የአረብ ኢራቅ ክርስቲያኖች ይህን እያደረጉ ያሉት። እንግዲህ ተመልከቱ፣ ይህ የቤተክርስቲያን ታሪክ ነው። ይህ የቤተክርስቲያን አስተምሮ በመሆኑ ዓለም አቀፍ በሆኑት ቀደምትና ጥንታዊ በሆኑ አብያተ ክርስቲያናት ዘንድ ይህ የመስቀሉ የንግሥት እሌኒ ቆስጠንጢኖስ ታሪክ የሚታመንበትና ተቀባይነት ያለው ታሪክ በመሆኑ ከኢትዮጵያ ውጭ ያሉ ሌሎች አብያተ ክርስቲያናትም እነ ኢራቅ ያሉ ክርስቲያኖች እንዲህ ያለውን በዓልና ታሪክን እንዲህ ባለ ስነ ስርዓት እየገለጡትና እያሰቡት ይገኛሉ ማለት ነው። እንግዲህ በዓሉን ኢራቃውያን ክርስቲያኖች እንዲህ ባለ ምሳሌና እንዲህ ባለ ትምህርት እንዲህ ባለ ዝማሬ ካሳለፉ በኋላ የበዓሉ ስነ ስርዓት ማጠቃለያ የሚሆነው ደመራውን የተሰበሰበውን ችቦውን በመለኮስና በማብራት ይህም ደግሞ ማንኛውም ሰው ሳይሆን እኛ ኢትዮጵያውያኖች እንደምናደርገው ሊቃነ ጳጳሳት፣ ካህናት፣ መነኮሳት ደመራውን ችቦውን ባርከው ቀድሰው መስቀሉ እንዴት እንደተገኘ ንግሥት እሌኒ ያደረገችውን ምሳሌ እያሰቡ ኢራቃውያን ክርስቲያኖችን ተመልክቷቸው አሁን የሰበሰቡትን ችቦ ያቆሙትን ደመራ አሁን እያነደዱ ችቦውን እየለኮሱ ህዝቡ ከዚህ በኋላ በደስታና በዝማሬ እግዚአብሔር እንዲያመሰግን የሚያደርጉበት ስነ ስርዓት ነው። አሁን በጣም የሚገርም ነገር ነው። በእርግጥ ኢራቃውያን ሀገራቸው ምድረ በዳ ነው፣ በረሃ ነው። ባላቸው ውስን ሀብትና ሪሶርስ ይህንን በዓል እንደምንመለከተው በጥቂት የደመራ እንጨት እንዲህ በአደባባይ ያከበሩት ነው ያሉት። አሁን ኢራቅ ውስጥ ይህንን ስትመለከቱና ስታዩ በእውነት እንደምትገረሙና እንደምትደነቁ አልጠራጠርም። ቤተክርስቲያናችን ያላትን ከፍታ ያላትን ልዕልና ቤተክርስቲያናችን ምን ያክል እውነተኛ መሆኑን የምንረዳው እነዚህ በምድር ላይ እርሾና ቅሪት ሆነው የቀሩት ክርስቲያኖች የሚያከብሯቸው በዓላቶች፣ የሚያደርጓቸው መንፈሳዊ ስነ ስርዓቶችና ትውፊቶች የቤተክርስቲያናችንን ትክክለኛነትና እውነተኛነት የሚያረጋግጡ ሕያው ምስክሮች ሆነው የቀሩ ሰዎች ናቸው እነዚህ ኢራቅ ክርስቲያኖች። እነዚህ ክርስቲያኖች ከኢትዮጵያ ሄደው እነሱም ወደ ኢትዮጵያ መጥተው የሰሙት የተማሩት ትምህርት አይደለም። የጥንታውያን አባቶቻችን ሐዋርያት ያቆዩት ያጸኑት አስተምሮ እውነተኛ የቤተ ክርስቲያን ታሪክ በመሆኑ ይዘውት በመጠበቃቸው ዛሬ በመላው ዓለም እንደ ታሪክ ከመታሰብ ውጭ በተግባር የማይከበረውን በዓል ኢትዮጵያውያኖች እንደምናከብረው ሁሉ የኢራቅ ክርስቲያኖች የመስቀልን ደመራ በዓሉን እንዲያከበሩት ይገኛሉ ማለት ነው። እንግዲህ በብዙ አጋጣሚና በልዩ ልዩ ስፍራ ነው በኢራቅ ምድር ላይ ይህ በዓል እየተከበረ ያለው። ከዚህ በፊት በንጋት ኮከብ ሚዲያ ዝግጅት በኢራቅ ውስጥ ያሉ መንፈሳዊ ህይወትና የኢራቅ ክርስቲያኖች እያደረጓቸው ያሉት መንፈሳዊ አገልግሎትና የቤተ ክርስቲያናቸውን ታሪክን በተመለከተ ብዙ አስገራሚ ዝግጅቶችን ይዤላችሁ ቀርቤ እንደነበር ታስታውሳላችሁ። እነሱን ወደኋላ መለስ ብላችሁ በዩቲዩብ ላይ የተጫኑትን መረጃዎችን መመለከት ትችላላችሁ። እንዲሁ በቅርብ ጊዜ ደግሞ ይህን የደመራን የመስቀል በዓል አከባበልን በተመለከተ ከነዚሁ ከኢራቅ ባሻገር እንደገና አረባውያን በሆኑ እስላማውያን በሆኑት በሶሪያና በሊባኖስ ደግሞ ተመሳሳይ በሆነ የበዓል አከባበር ተመሳሳይ በሆነ የታሪክ አነጋገርና ትርክት ይህ የመስቀል ደመራ በዓል እንዴት እንደሚከበር ደግሞ በተሰሙ በጣም የምትገረሙትና የምትደነቁት። ቤተክርስቲያናችን በተጻፈ ብቻም ሳይሆን በቃል በውርስ በትውፊት የተቀበለችውና ያስተላለፈችውን ትምህርትና ታሪክን ይዛና አጽንታ በመቆየቷ ይህን የመሰለ ታሪክና አከባበርን በእነዚህ ሀገራቶች በኢራቅ፣ በሶሪያ፣ በሊባኖስ እያየንና እየተመለከትን እንገኛለን ማለት ነው። በቅርብ ጊዜ አንዳንድ መረጃዎችን እያሰባሰብኩኝ ይገኛለሁኝ። በሊባኖስና በሶሪያ ያለውን የደመራ በዓልን አከባበር በተመለከተ ልክ እንደ ኢራቅና እንደ ኢትዮጵያውያኖች እንዴት ባለ ስነ ስርዓት እንደሚያከብሩት እሱን መረጃ አቀርብላችኋለሁ። ከእናንተ የሚጠበቀው ቻናሉን መከታተል፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዲህ ያሉ አስተማሪና አስገራሚ መረጃዎች ደግሞ ሲለቀቁ ወደ እናንተ ማስታወሻ መልእክት እንዲደርሳችሁ የደወል ምልክቷን በመጫን ይህ አስተማሪ ዝግጅት ለብዙዎች ተደራሽ ነው፣ ብዙዎች እንዲማሩበት የቤተክርስቲያናችንን እውነተኛነትን እንዲያውቁና እንዲረዱ ከናንተ የሚጠበቀው ትንሽ ነገር ላይክ እና ሼር በማድረግ አገልግሎታችን እንድትደግፉ በእግዚአብሔር ስም እጋብዛችኋለሁ። በሌላ ጊዜ እስክንገናኝ ድረስ በዚሁ የምሰናበታችሁ ሙሉጌታ ስዩም ነኝ። መልካም ይመስቀል፣ መልካም የደመራ በዓል ለሁላችን ይሁን። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ሰላምና ምሕረትን ለሁላችን ይላክልን። ወስብሐት ለእግዚአብሔር።